ሙስሊሞች ይሄንን ቪዲዮ በፍጹም ስክሮል እንዳታደርጉት ሼር ኮፒ ሊንክ ያደረጋችሁ ለሚመለከተው አካል አድርሱልኝ። መስጂድ ማለት ለኛ ምን እንደሆነ ላልገባቸው ሰዎች ይሄንን ቪዲዮ በደንብ ሼር አድርጉልኝ። በደንብ ማለት መስጂድ ማለት ለኛ አንዱን አምላክ በአንድነቱ ላይ ሁለትነት ሶስትነት የሌለበትን አምላክ በብቸኝነት የምናመልክበት ስፍራ ነው። ኃያሉን ሕያው የሆነውን ጌታ በሕያውነቱ ላይ ሞት የሌለበትን ጌታ የምናመልክበት ስፍራ ነው። ያንን ፍጹም አምላክ በጌትነቱ ላይ ሰውነት የሌለበትን ብቸኛውን አላህን Subhanahu Wa Ta'ala የምንገዛበት ስፍራ ነው። በጥበቃው ላይ ማንቀላፋት ማንገላጀት የሌለበት ጌታ ነው። ያንን ጌታ ነው ውስጡ የምናመልከው። ያልወለደው ያልተወለደው ያልሞተው የማይሞተውን አላህን Subhanahu Wa Ta'ala ብቻ በብቸኝነት የምናመልክበት ስፍራ ነው። ሙስሊሞች መስጂድ ሲሄዱ ወንጀሎቻቸውን ሊያጥቡ አላህን Subhanahu Wa Ta'ala ምህረት ሊጠይቁ አንድነታቸውን ሊያጠናክሩ መዋደድ መፋቀር መተሳሰርን ሊያበለጽጉ ሊያጎሉ አንድነታቸውን ሊያሳዩ የሚሄዱበት ስፍራ ነው። የአላህ Subhanahu Wa Ta'ala ቤት ነው። የተቸገረውን ሊረዱበት የተራበውን ሊያበሉበት የተጠማውን ሊያጠጡበት የታረዘውን ሊያለብሱበት የተጣሉትን ሊያስታርቁበት የሚገናኙበት የአላህ Subhanahu Wa Ta'ala ቤት ነው። በወንጀል የተጨማለቀችዋን ነፍሳችንን ሄደን በግንባራችን ተደፍተንለት ምህረቱን የምንጠይቅበት የአላህ Subhanahu Wa Ta'ala ቤት ነው። መስጂድ ማለት ለኛ የዱንያውን ሐጃዎቻችንን የአላህን Subhanahu Wa Ta'ala ምህረት በአኺራም ለማግኘት ቁጭ ብለን ወደ አላህ Subhanahu Wa Ta'ala ተላቅሰን የምንቃረብበት የአላህ Subhanahu Wa Ta'ala ቤት ነው። በሜክሲኮ የሚገኘውን ከ1967 ዓመተ ልደት ጀምሮ ህጋዊ ካርታ ያለውን መስጂድ ጨለማን ተገን በማድረግ ለሊት ላይ ማፍረስ ምን ይባላል? ኢትዮጵያ እስልምና ጉዳዮች የፌደራል ፖሊስ የአዲስ አበባ ፖሊስ ኮሚሽን የሰላም ሚኒስተር እንዲሁም የሚመለከታቸው አካላቶች ባካችሁ ይሄንን ጉዳይ ተረባርባችሁ ፍቱልን። እንደዚህ አይነት ስራ እንዳይደረግ ከዚህ በኋላም ተገቢውን እርምጃ በመውሰድ የሀገራችንን ሰላም የሀገራችንን ፍቅር የሀገራችንን መተሳሰብ የሀገራችንን እድገት እንዲሁም ልማት እንቅፋት የሚሆኑ ሰዎች ላይ ተገቢውን ቅጣት እንድትወስዱልን ስንል በአክብሮት እንጠይቃለን። ነብዩ አለይሂ ሰላቱ ወሰላም በምሽከተል መሳቢህ ሙስሊም በዘገቡት ሐዲስ በ57 48ኛው ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ ፈضلت على الانبياء بست ከሁሉም ነቢያቶች በስድስት ነገራቶች ላይ በላይ ተደርጋለሁ የበላይ ተደርጋለሁኝ ከነኛ ውስጥ አንዱ وجعلت لي الارض مسجدا وطهورا ምድር ለኔ መስጂድ የመስገጃ ስፍራ ቦታና እንዲሁም ደግሞ ንጹህ ተደርጋ ተሰጣኛለች አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ሙስሊም የተገነቡ መሳጅዶች ላይ ብቻ ሳይሆን የሚሰግደው ምድር ሁሉ ጠሃራ እስከሆነች ድረስ መስገጃ ስፍራችን ነው ማለት ነው። ስለዚህ መስጂድን በማፍረስ ከሰላት ልታቆሙን አትችሉ ሁሌም እንሰግዳለን። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ من بنى مسجدا في الارض بنى الله له بيتا في الجنه በምድር ላይ አላህን Subhanahu Wa Ta'ala ቤት የገነባ ጀነት ላይ ቤት ይገነባለታል ብለዋልና ስለዚህ ይሄንን መስጂድ እንዳዲስ ሙስሊሞች ይሄንን ቪዲዮ በፍጹም ስክሮል እንዳታደርጉት ሼር ኮፒ ሊንክ ያደረጋችሁ ለሚመለከተው አካል አድርሱልኝ። መስጂድ ማለት ለኛ ምን እንደሆነ ላልገባቸው ሰዎች ይሄንን ቪዲዮ በደንብ ሼር አድርጉልኝ። በደንብ ማለት መስጂድ ማለት ለኛ አንዱን አምላክ በአንድነቱ ላይ ሁለትነት ሶስትነት የሌለበትን አምላክ በብቸኝነት የምናመልክበት ስፍራ ነው። ኃያሉን ሕያው የሆነውን ጌታ በሕያውነቱ ላይ ሞት የሌለበትን ጌታ የምናመልክበት ስፍራ ነው። ያንን ፍጹም አምላክ በጌትነቱ ላይ ሰውነት የሌለበትን ብቸኛውን አላህን Subhanahu Wa Ta'ala የምንገዛበት ስፍራ ነው። በጥበቃው ላይ ማንቀላፋት ማንገላጀት የሌለበት ጌታ ነው። ያንን ጌታ ነው ውስጡ የምናመልከው። ያልወለደው ያልተወለደው ያልሞተው የማይሞተውን አላህን Subhanahu Wa Ta'ala ብቻ በብቸኝነት የምናመልክበት ስፍራ ነው። ሙስሊሞች መስጂድ ሲሄዱ ወንጀሎቻቸውን ሊያጥቡ አላህን Subhanahu Wa Ta'ala ምህረት ሊጠይቁ አንድነታቸውን ሊያጠናክሩ መዋደድ መፋቀር መተሳሰርን ሊያበለጽጉ ሊያጎሉ አንድነታቸውን ሊያሳዩ የሚሄዱበት ስፍራ ነው። የአላህ Subhanahu Wa Ta'ala ቤት ነው። የተቸገረውን ሊረዱበት የተራበውን ሊያበሉበት የተጠማውን ሊያጠጡበት የታረዘውን ሊያለብሱበት የተጣሉትን ሊያስታርቁበት የሚገናኙበት የአላህ Subhanahu Wa Ta'ala ቤት ነው። በወንጀል የተጨማለቀችዋን ነፍሳችንን ሄደን በግንባራችን ተደፍተንለት ምህረቱን የምንጠይቅበት የአላህ Subhanahu Wa Ta'ala ቤት ነው። መስጂድ ማለት ለኛ የዱንያውን ሐጃዎቻችንን የአላህን Subhanahu Wa Ta'ala ምህረት በአኺራም ለማግኘት ቁጭ ብለን ወደ አላህ Subhanahu Wa Ta'ala ተላቅሰን የምንቃረብበት የአላህ Subhanahu Wa Ta'ala ቤት ነው። በሜክሲኮ የሚገኘውን ከ1967 ዓመተ ልደት ጀምሮ ህጋዊ ካርታ ያለውን መስጂድ ጨለማን ተገን በማድረግ ለሊት ላይ ማፍረስ ምን ይባላል? ኢትዮጵያ እስልምና ጉዳዮች የፌደራል ፖሊስ የአዲስ አበባ ፖሊስ ኮሚሽን የሰላም ሚኒስተር እንዲሁም የሚመለከታቸው አካላቶች ባካችሁ ይሄንን ጉዳይ ተረባርባችሁ ፍቱልን።
እንደዚህ አይነት ስራ እንዳይደረግ ከዚህ በኋላም ተገቢውን እርምጃ በመውሰድ የሀገራችንን ሰላም የሀገራችንን ፍቅር የሀገራችንን መተሳሰብ የሀገራችንን እድገት እንዲሁም ልማት እንቅፋት የሚሆኑ ሰዎች ላይ ተገቢውን ቅጣት እንድትወስዱልን ስንል በአክብሮት እንጠይቃለን። ነብዩ አለይሂ ሰላቱ ወሰላም በምሽከተል መሳቢህ ሙስሊም በዘገቡት ሐዲስ በ57 48ኛው ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ ፈضلت على الانبياء بست ከሁሉም ነቢያቶች በስድስት ነገራቶች ላይ በላይ ተደርጋለሁ የበላይ ተደርጋለሁ ከነኛ ውስጥ አንዱ وجعلت لي الارض مسجدا وطهورا ምድር ለኔ መስጂድ የመስገጃ ስፍራ ቦታና እንዲሁም ደግሞ ንጹህ ተደርጋ ተሰጣኛለች አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ሙስሊም የተገነቡ መሳጅዶች ላይ ብቻ ሳይሆን የሚሰግደው ምድር ሁሉ ጠሃራ እስከሆነች ድረስ መስገጃ ስፍራችን ነው ማለት ነው። ስለዚህ መስጂድን በማፍረስ ከሰላት ልታቆሙን አትችሉ ሁሌም እንሰግዳለን። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ መንበና መስጂደን ፊል አርዲ በነላሁ ለሁ በይተን ፊል ጀና በምድር ላይ አላህን ሱብሃነሁ ወተዓላ ቤት የገነባ ጀነት ላይ ቤት ይገነባለታል ብለዋልና ስለዚህ ይሄንን መስጂድ እንዳዲስ